ኳተርናሪ ዲፖዚሽን ኳተርናሪ ዲፖዚሽን የሚባለው በሴኖዞይክ ኢራ በኳተርናሪ ፔሪድ የተከሰተ ነው። ይህ በዋናነት ደግሞ የአየር ለውጥ ያመጣ ነው። የአየር ለውጡ ደረቅና ሞቃታማ የሆኑ አካባቢዎች ቀዝቃዛና እርጥበት አዘል ወደ መሆን የተቀየሩ ናቸው ማለት ነው። ይህ ደግሞ በመጨረሻው የበረዶ ዘመን የተከሰተ ነው። ፖሉቪያን ሬን የሚባል አለ። በተለይ አፍሪካ ውስጥ በጣም ከፍተኛ የሆነ ዝናብ መሬት ልትመጣውና እሱ ልትሸከመው ከምትችል በላይ ከፍተኛ የሆነ ዝናብ የተከሰተበት ነበር። በኢትዮጵያ ውስጥ ይህ አይነት ዝናብ በተለይ ከፍተኛ ቦታዎች ወይም አምባ የሚባሉ ቦታዎች ላይ የነበሩትን የተለያዩ ነገሮችን ጠራርጎ ወደ ሪፍት ቫሊ ሀይቆች ይወሰዳቸው ነበረ ማለት ነው። ከፍተኛ የሆነ ዝናብ ከፍተኛ የሆነ ፍሰትን ወይም ደግሞ ሙላትን መጥለቅለቅን አምጥቷል። በዚህ ምክንያት ደግሞ ወንዞች መጠናቸው እንዲጨምር ሆኗል ማለት ነው። በዚህ ምክንያት ደግሞ የተለያዩ ዝቃጮች ከተለያዩ ቦታዎች እንዲመጡ አድርጓል። የተለያዩ ሀይቆች ከፍታቸው ጨምሯል። እንዲሁም ደግሞ በጣም ጥልቀት እንዲኖራቸው ሆኗል። ከመስፋታቸው የተነሳ አንዳንድ ሀይቆች ደግሞ እርስ በርሳቸው እንዲገናኙ አድርጓል። ለምሳሌ ዝዋይ፣ ላንጋኖ፣ ሻላ፣ ሐዋሳና ሻሎ እንዲሁም ደግሞ ጫሞና አባያ፣ ዴካቤ የሚባለው ደግሞ አካባቢው ካሉ ከተለያዩ ሀይቆች ጋራ መገናኘት ችሎ ነበር ማለት ነው። የፖሉቪያን ሬን ወይም ደግሞ የፖሉቪያን ዝናብ ካበቃ በኋላ መሬት በጣም እየሞቀች መታለች። በዚህ ምክንያት ደግሞ ከፍተኛ የሆነ ትነት እንዲመጣ አድርጓል። በዚህ ምክንያት የሀይቆች መጠን እየቀነሰ እንዲመጣ አድርጓል ማለት ነው። ስለዚህ ኢትዮጵያ ላይ አሁን በተለያዩ ዝቅተኛ ቦታዎች በወንዞችና በሀይቆች አካባቢ የተለያዩ ሴድሜንቶች ወይም ደግሞ ዝቃጮች በኮንቲኔንታል በሆኑ ኦሪጂን ወይም ደግሞ አህጉራዊ በሆነ ክስተት የተለያዩ ዝቃጮችን እንዲሰበስቡ አድርጓል ማለት ነው። የተለያዩ ዝቃጮች እንደየቦታቸውና እንደየሁኔታቸው የተለያየ ስያሜ ይሰጣቸዋል። ለምሳሌ ላኩስትሪን ዲፖዚት የሚባለው ወይም ዝቃጭ የሚባለው በሀይቆች የስረኛው ክፍል ላይ የሚዘቅጡ ዝቃጮች ናቸው፣ ወይ ደግሞ ረግራጋማ ቦታ ላይ የሚዘቅጡ ናቸው። ፋሉቪያል ዲፖዚት የሚባለው ደግሞ በወንዝ ዳርቻ ላይ የሚዘቅጡ ናቸው። እንዲሁም ደግሞ በተለያዩ ከፍተኛ እና ኮረብታ አካባቢ የሚዘቅጡ ዝቃጮች ናቸው። ግላሾ ፋሉቪያል ዲፖዚት ኢሮዥናል ፊቸርስ የሚባሉት ደግሞ በትላልቅ ተራራማ አካባቢዎች ላይ ለምሳሌ እንደ ባሌ እንደ ካካ ተራራዎች ላይ የሚዘቅጡ ናቸው። ኤኦሊያን ዲፖዚት የሚባሉት ደግሞ ነፋስ አንስቷቸው ወደ ሌላ አካባቢ የሚወስዳቸው ዲፖዚቶች ወይም ደግሞ ዝቃጮች ናቸው። ኮስታል ኤንድ ማሪን ዲፖዚት የሚባሉ ደግሞ ሀይቅ ላይ የሚዘቅጡ ዝቃጮች ናቸው። ኳተርናሪ ዲፖዚት ወይም ኳተርናሪ ዝቃጮች በአብዛኛው የሚገኙት ሪፍት ቫሊ ነው። አፋር ወይ ደግሞ የተለያዩ ሀይቆች አካባቢ ለምሳሌ ባሮ ዝቅተኛ ቦታ፣ ደቡባዊ ቦረና እንዲሁም ደግሞ ሰሜን ምስራቅ ዝቅተኛ ቦታዎች ላይ ይገኛል። በአጠቃላይ የሴኖዞይክ ሮኮች 50% የሀገሪቱን አጠቃላይ መሬት የሚሸፍን ነው። ይህም ደግሞ ሃይላንድ ተርሻሪ ቮልካኒክስን የሚጨምር ተርሻሪ እንዲሁም ደግሞ ኳተርናሪ ቮልካኒክስን የሚጨምር እንዲሁም ደግሞ ሴድሜንት ኦፍ ሪፍት ቫሊ ወይ ደግሞ የሪፍት ቫሊ ዝቃጮችን የሚጨምር ነው። 2.5 ሮክ ሚነራል ሪሶርስ ኦፍ ኢትዮጵያ። ኢትዮጵያ ውስጥ ስላሉ የተለያዩ አለቶች፣ ድንጋዮች እንዲሁም ደግሞ ሚነራሎች ምንድናቸው የሚሉት እንመልከት። ኢትዮጵያ ውስጥ ሜታሊክ ሚነራል የሚባሉ የብረት ሚነራል የሚባሉ ከፕሪካምቢየር ሮክ ጋር ተያያዥነት ያላቸው ናቸው። በተለያየ ስያሜና በተለያየ መጠን ኢትዮጵያ ውስጥ የሚገኙ ናቸው። ይህም በጥልቀት ውስጥ ላይ የሚገኙ ናቸው። ኢትዮጵያ ውስጥ ከ2000 ዓመታት በፊት የነዚህ የወርቅ የተለያዩ ብረቶች ፍለጋና እነሱን ጥቅም ላይ መዋል አክቲቪቲዎች ነበሩ። መጋጌጫ፣ ለተለያዩ መሳሪያ እንዲሁም ቤት ውስጥ ለተለያዩ አገልግሎቶች የምንጠቀምባቸው ናቸው። አሁን ላይ ግን ከዓለም አንጻር ኢትዮጵያ ውስጥ የምናወጣው የምንጠቀመው የወርቅ መጠን እንዲሁም ደግሞ የብረት መጠን በጣም ዝቅተኛ ሆኖ ይገኛል። 2.5.1 brief facts and current state of main 2.5 brief fact and current state of main minerals in ኢትዮጵያ። አሁን ያሉት የተለያዩ ሚነራሎች ምን ይመስላሉ የሚለውን እንመልከት። ኢትዮጵያ ውስጥ በርካታ የሆኑ የሚነራል ሪሶርሶች አሉ። የተለያዩ ወርቆች፣ ውድ የሆኑ ጌጦች የሚሰሩባቸው ድንጋዮች፣ የከሰል ድንጋይ፣ የኢንዱስትሪ ግብዓቶች አሉ። እነዚህ ምን ይመስላሉ የሚለውን እንመልከት። የመጀመሪያ ወርቅ ነው። ወርቅ ኢትዮጵያ ውስጥ ለረጅም ጊዜ ህዝቦች ሲጠቀሙበት የቆዩ ነው። ይህም በአብዛኛው ከቤኒሻንጉል ጉሙዝ፣ መተከል፣ አዶላ በብዛት እነዚህ ወርቅ የሚወጣባቸው አካባቢዎች ናቸው። ፕራይመሪ ሶርስ የሚባሉ አሉ። ወይም ወርቅ ከስር በጥልቅ ውስጥ ተገብቶ ከአለቶች ውስጥ የሚወጣበት አካባቢ ነው። እነዚህ ደርሚዳማ፣ ሳካሮ፣ ለገደንቢ መካናይዝድ የሆነ ደግሞ ወይም በማሽን የሚወጣበት አካባቢ ደግሞ አለ። ይህ አዶላ የሚባለው መንግስት ኦፐሬት የሚያደርገው የማዕድን ማውጫ ነው። ሰከንደሪ ጎልድ ዲፖዚት የሚባሉት ደግሞ ከውስጥ አለት ውስጥ የሚገኝ ወይም ከውስጥ ተቆፍሮ የሚወጡ ሳይሆን በተለያዩ አይነት በነፋስ በመሳሰሉ ነገሮች ኢሮድ ተደርጎ ወይም ደግሞ በተጠርጎ ከሌላ አካባቢ በጎርፍም ሊሆን ይችላል የሚመጡት ናቸው። እነዚህ አዶላ፣ ሙርሙር ባዚን፣ ሻኪሶ፣ አዋታ ባዚን፣ ዳዋ ባዚን፣ ገናሌ ባዚን፣ ውጅማ ባዚን፣ መካኒሳ፣ ጉባና ወንበራው ማለት ነው፣ ከፋ የመሳሰሉትን ይጨምራል። ከዚህም በተጨማሪ
ጋምቤላ ውስጥና ኢሉባቦር አኮቦ ሪቨር፣ ሲዳማ ውስጥ ደግሞ ወንዶ፣ ቦረና ውስጥ ደግሞ ነገሌ ወደ ያቤሎ አካባቢ፣ እንዲሁም ቤኒሻንጉል ጉሙዝ ሸርኮል የሚባል፣ ምዕራብ ወለጋ ደግሞ መንጊ፣ ቱማት፣ ሻንጉል አካባቢዎች እነዚህ እንግዲህ ሰከንደሪ ዲፖዚት ያለባቸው ናቸው። ወይም ደግሞ በጎርፍ በተለያዩ ነገሮች ተጠርጎ የመጡ የወርቅ ክምችት ያለባቸው አካባቢዎች ናቸው። እንዲሁም ደግሞ ደዴሳና ብርብር የወንዝ ተፋሰስ አካባቢ ይገኛል። ፕላቲኒየም ይብዶ የሚባል ወለጋ አካባቢ የሚገኝ ቦታ ነው። ይህ በፕላቲኒየም ሪዘርቭ የሚታወቅ ነው። ፕላቲኒየም ኢትዮጵያ ውስጥ አክቲቭሊ ጥቅም ላይ እየወጣ ያለው ከዚህ ቦታ ነው። ከዚህ በተጨማሪ ደግሞ ፕላቲኒየም አለባቸው የሚባሉት እንደ ዳለት የሚባል ወለጋ ውስጥ፣ እንዲሁም ደግሞ ደሚ ዴንሳ እና ቦኔ ወንዝ አካባቢ የሚገኝ ነው። ከዚህ በተጨማሪ ደግሞ ቱሉ ተራራ የሚባል ሲዳማ ውስጥ የሚገኝ ነው። ታንታለም እና ኖቢየም የሚባል በደቡብ ኢትዮጵያ ይገኛል። በአዶላ አካባቢ ከንቲቻ የሚባል ቦታ፣ ይህ ቦታ 17,000 ሜትሪክ ቶን በዓለም ደረጃ ትልቅ ወይም ከፍተኛ የሚባል ታንታለም በመያዝ የሚታወቅ ነው። ሰድመንተሪ እና ቮልካኒክ ሮክ የሚባሉት ደግሞ በከፍተኛ ደረጃ ነጆና ወለጋ ይገኛል። በመጠኑ ትንሽም ቢሆን ጭልጋ ጎንደር ውስጥ ይገኛል። ሊግናይት ዝቅተኛ ጥራት ያለው የከሰል ድንጋይ ነው። ይህ ሊግናይት የሚባለው የከሰል ድንጋይ በተለያዩ የኢትዮጵያ አካባቢዎች ይገኛል። ለምሳሌ በርሳ ቫሊ እና አንኮበር ሰሜን ሸዋ፣ ሱሉልታ የሚባለው ደግሞ አካባቢ ወደ አዲስ አበባ፣ ሙገር ቫሊ የሚባልበት አካባቢ ምዕራብ ሸዋ፣ አለቱ ቫሊ የሚባለው ደግሞ ነጆ፣ ካሪሶ እና ሰላሚ ቫሊ የሚባለው ደግሞ ደብረ ሊባኖስ፣ ዜጋ ወደን ጎርጅ የሚባል ደግሞ ወደ ፊቼ፣ ዲዴሳ ቫሊ የሚባል ደግሞ ወደ ነቀምት አካባቢ፣ ኪንዶ እና ጫሌ ቫሊ የሚባል ደግሞ ኦሞ፣ አዶላ ጫሌ የሚባል ደግሞ ወደ ደሴ አካባቢ፣ ጁኩጋ የሚባል ደግሞ ጎንደር መተማ መንገድ ላይ፣ ደሴ አካባቢ ደግሞ ቦርከና ወንዝ አካባቢ። እነዚህ አካባቢዎች ሊግናይት የሚባለውን ዝቅተኛ ጥራት ያለውን የድንጋይ ከሰል ለአካባቢ ማህበረሰብ የሚያመርቱ ናቸው። ጌሚስቶን የሚባለው ደግሞ የተለያዩ ማዕድናት በዚህ ስር ያሉ፣ ለምሳሌ አሜታይስ የሚባል እንዲሁም ደግሞ አኳማሪን፣ ኢመርላንድ፣ ግራናይት፣ ኦፓል፣ ፐርደት፣ ሳፋየር፣ ተርምላይን እነዚህ በተለያዩ የኢትዮጵያ አካባቢዎች የሚገኙ ናቸው። በዋናነት ግን በአማራና በኦሮሚያ ክልል የሚገኙ ናቸው። ጥራት ያለው ኦፓል ለመጀመሪያ ጊዜ የተገኘው ዋድላና ድላንዳ የሚባል የአማራ ክልል ውስጥ የሚገኝ አካባቢ ነው። እዚህ ይገኛል ማለት ነው። ፖታሽ በደንኪል ወይም ደንኪል ዲፕሬሽን በሚባለው ቦታ ላይ በቂ በሆነ ቁጥር የሚገኝ ነው። ሌላኛው ጂፕሰም ኤንድ አንሃይድራይት የሚባለው ነው። ጂፕሰም ለሀገር ውስጥ ጥቅም ብቻ በተለይ ደግሞ ለሲሚንቶ ፋብሪካዎች የሚመረት ሲሆን ነገር ግን በቂ የሆነ ምርት አለ። በተለይ በቀይ ባህር እንዲሁም ደግሞ ደንኪል ዲፕሬሽን በኦጋዴን፣ በሸዋ፣ በጎጃም፣ በትግራይ፣ በሐረርጌ በቂ የሆነ ክምችት አለ። ይህም ደግሞ በስፋትና በጥልቀት በ100 ኪሎ ሜትሮች የሚርቅ ብዙ የሆነ ክምችት አለ። ክላይ የሸክላ አፈር ነው። ይህ ኢትዮጵያ ውስጥ በብዛት እንዳለ ይታወቃል። ክላይ ወይም ደግሞ የሸክላ አፈር የተለያዩ ጡቦችን፣ የመሬት ወለሎችን እንዲሁም ደግሞ የተለያዩ የዕደ ጥበብ ስራዎችን ለመስራት፣ ቱቦችን ለመስራት በአዶላ፣ በአባይ ሸለቆ፣ በሪፍት ቫሊ የሚገኝ ነው። የተለያዩ ሴራሚኮችን ለመስራት ደግሞ የምንጠቀምበት አፈር የተለያዩ መስታወቶችን እንዲሁ የመመገቢያ እቃዎችን፣ ጡቦችን ለመስራት የምንገለገልበትን በአምቦ በአዶላ እናገኛለን። የታቦር የሴራሚክ ኢንዱስትሪ ደግሞ ሀዋሳ ውስጥ የሚገኘው ይህም አካባቢው ከሚገኘው የሸክላ አፈር ተጠቅሞ የተለያዩ የሸክላ ስራዎችን የሚሰራ ነው። ማርብል እምነበረድም እንደዚሁ ኢትዮጵያ ውስጥ በብዛት ይገኛል። በምዕራብ መቀሌ፣ በደቡብ አድዋ ትግራይ ውስጥ፣ በምስራቅ ደግሞ ጋለቲ፣ ሶቃ፣ ራሚስ፣ ሮሼል፣ ኩሚ እና ሌሎች ደግሞ ጨርጨር ተራራዎች በሐረርጌ የሚገኝ ነው። በሰሜን ምዕራብ ደግሞ በጎንደር ደቡሽ ወንዝ አካባቢ እንዲሁም ደግሞ ቤኒሻንጉል ጉሙዝ እና ጎጃም ውስጥ ይገኛል። ኮንስትራክሽን ስቶንስ ለግንባታ የምንጠቀማቸው ድንጋዮች ባዛልት፣ ግራናይት፣ ላይምስቶን፣ ሳንድስቶን የመሳሰሉት ለግንባታ የምንጠቀማቸው ናቸው። መንገድ ስንሰራ ባዛልት፣ ስኮሪያ እና የመሳሰሉት እንዲሁም ደግሞ የቮልካኖ አለቶችን በኢትዮጵያ ውስጥ በብዛት የምንጠቀማቸው ናቸው። ሜሶዞይክ ላይምስቶን የሚባሉት ደግሞ ሲሚንቶና ቾክ ለመስራት የምንጠቀማቸው ናቸው። እነዚህ ኢትዮጵያ ውስጥ በብዛት አሉ። እንደ ድሬዳዋ ሲሚንቶ፣ ሙገር እንዲሁም ደግሞ ትግራይ ውስጥ መሰቦ የመሳሰሉ እነዚህ ሲሚንቶዎች እነዚህን የኮንስትራክሽን ስቶኖችን የሚጠቀሙ ናቸው። 2.5.2 ሚነራል ፖቴንሻል ሳይትስ ኦፍ ኢትዮጵያ ሚነራል የያዙ አካባቢዎች ኢትዮጵያ ውስጥ ማን ናቸው የሚሉትን ስንመለከት በዋናነት 3 ናቸው። የመጀመሪያው ዌስተርን ኤንድ ሳውዝ ዌስተርን ግሪንስቶን ቤልት የሚባለው ነው። ይህ በውስጡ ብዙ አይነት ሚነራል የያዘው ነው። የመጀመሪያው ጎልድ ነው። ይህም ደግሞ በዱሉ ቱሉ፣ ካፔ፣ ኦዳ ጎደሬ፣ አኮቦ፣ ቡራዳ፣ በኩጂ ሞትሽ እና ካላጅ የሚባል ነው። የብዶ ፕላቲኒየም የሚባል በመያዝ ይታወቃል። እንዲሁም ቤዝ ሜታል ደግሞ አዛሪ፣ አኬንዳዩ፣ አባጼሎ እና ኬታ የሚባለው ነው። ፉኩሹ፣
ሞልቤንቴ እና በተለይ ደግሞ የብረት ዲፖዚት ወይም ደግሞ ብረት በውስጡ የያዙት እንደ ቢቂላል፣ ቼጎ፣ ጎለንዳ እና ኮሬ ናቸው። ቤኒሻንጉል ጉሙዝ በማርበል ሀብት ይታወቃል። እንዲሁ ደግሞ አክቦ እና አሶሳ የሚባለው ደግሞ ጎልድ ወይ ደግሞ ወርቅ ያለበት ነው። ሁለተኛው ሳውዘርን ግሪንስቶን ቤልት የሚባለው ነው። ይህ አዶላ ቤልት በመባል የሚታወቀው ነው። በስምጥ አለት ውስጥ የሚገኝ የወርቅ ክምችት ያለበት አካባቢ ነው። ይህም ለገደምቢ፣ ሳካሮ፣ ወለና፣ ጉሙዱ፣ መጋዶ፣ ሶርዶ፣ ዳዋ ድጊቲ፣ ሞያሌ፣ አባባ ሪቨር የሚባለው አካባቢ ይገኛል ማለት ነው። ሶስተኛው ኖርዘርን ግሪንስቶን ቤልት ትግራይ ውስጥ የሚገኘው ነው። ይህ ደግሞ እንዲሁ በስምጥ የሚገኝ አለቶች ውስጥ የሚገኝ ወርቅ ክምችትን የያዘ ነው። ይህ ደግሞ የሚገኘው ተረከምቲ፣ አዲ ከረሰናይ እና ኒራጉ በመባል የሚታወቁ ቦታዎች ላይ ወርቅ ክምችት አለ። ቤዝ ሜታል ደግሞ ተራራ የሚባል የቤዝ ሜታል ያለበት አካባቢ ጻፍ አምባ የሚገኝ ቦታ ላይ አለ። እንዲሁም ሌሎች የትግራይ አካባቢዎች በቤዝ ሜታል ክምችት ይታወቃሉ።